ሰብሳቢ ገንዘብ ተቆጣጣሪ ይሄን የሚለውን ለራሱ ስትራክቸር ኮሚቴው የማብዛቱ አስፈላጊ ስለሆነ ጥሩ አስቸጋሪ ነው። ትልቅ ፕሮጀክት ስለሚሆን ይሄን ፕሮጀክት ማንም ሰው ሊያስተዳድረው ስለማይችል በዚህ መንገድ ይሄን ለምንሰን ነው። በሶስተኛ ደረጃ ከኢትዮጵያ ውስጥ አሁን የስላሴ ቅርንጫፍ ከውጭ ሰዎች መላክ ቢፈልጉ አካውንቱ ኦልሬዲ ኮድ የታወቀ ነው። በዛ መልኩ ያስፈልግ ነው። ሶስተኛ ቲዲኤ ነው ማህበር ልማት ትግራይ ይህ የልማት ማህበር እንግዲህ በተለያዩ የክፍለ ዓለማችን ሀገሮች ቅርንጫፎች አሉት። ስለዚህ በእነዚህ ቅርንጫፎች አሁን በፕሮጀክት ዴይስ ተብሎ አንድ አካውንት የሚከፈት ስፔሲፊካሊ ለዚህ አገልግሎት የሚውል አገልግሎት የማይውል በቀላሉ ማውጣ ስፔሲፊክ የሆነ አካውንት ውስጥ ሊገባ ያደርግ ነው። በጣም መመስገን የሚገባቸው ናቸው። ምክንያቱም እነሱ አካውንት ከፍተው መጠበቅ ብቻ ሳይሆን ሰዎችን እንቅስቅሰው እንዲያዋጡ የማለት ስራ የሚሰሩት እና ትልቅ ስራ የሚሰሩት ይሄ ሶስተኛው። ስለዚህ በዓለም ውስጥ ያለው ገንዘብ እሱ መልክ መግባት ይችላል በሚል ሌላው አካሄዳችን ምንድን ነው? ፕሮጀክት ኤንዴስ ብለን ሀዘኑ ገና ሳይደርግ ሀዘኑ ገና ሳይቀዘቅዝ ሰው እንዲያዋጣ ማድረግ ነው እና ምንም ስብሰባ ያስፈልገው አዋጭ ብሎ የመጠየቅ የማስገደድ አይነት እንትን ነው። ሲምፕሊ ሚዲያዎች ይጠቀማል። ከሚዲያ ስፖንሰር ከዛ ላይ ማስተካከል የሚችል ተናገረ መጨረሻ ላይ የተወሰነ ገንዘብ ተሰብስቧል። ትልቁ ችግር የነበረው ምንድነው? እኛ አካባቢ ያለው የዳይሬክት አካውንት ለማወቅ ችግር የለም። እንዳልኩሽ በአንድ ሰዓት ውስጥ እናውቀዋለን። ስላሴ ቅርንጫፍ ውስጥ የገባው በአንድ ጊዜ እናውቀዋለን። ትልቅ ችግር ያጋጠመን ግን ከውጭ በተለይ ገንዘብ ሊገባው በቀላሉ እኛ ጋር ሊደርሳቸው ሜሴጅ አንዳንዱ ይሄ ሬጉሌሽን አላቸው። የተለያዩ ሀገሮች የተለያዩ ሬጉሌሽን አላቸው። የማንኛውም ኮንትሮል አለ፣ የቴሮሪዝም ኮንትሮል ስላለ እያንዳንዱ ገንዘብ ስክሪን እየተደረገ ብዙ ይደርሳል እና እዛ ቅርንጫፍ ውስጥ ተመልክባ